ፍቅር ሁሉንም ነገር ያሸንፋል? ፍቅር ካለ ማንኛውንም መሰናክል ማለፍ ይቻላል? ይህንን ተረት ያደግሽበት ማህበረሰብ፣ ያነበብሻቸው መጽሐፍትና ያየሻቸው ፊልሞች ሁሉ በጆሮሽ ላይ አንቆርቆሮታል። ዛሬ ግን እውነቱን ልንገርሽ፣ ይህ በፍቅር ስም የተፈበረከው የዘመናችን ትልቁና አደገኛ ውሸት ነው። ይህንን መርዛማ ተረት ማመንሽን አሁኑን አቁሚ። ዛሬ በዚህ ቪዲዮ የምነግርሽ ወሳኝ እውነት ምናልባት አሁን የሳልሽውን የደመቀ ተስፋ ይሰብረው ይሆናል፣ ነገር ግን ቀሪ ህይወትሽን ከማይቀረው የትዳር ሲኦል ይታደጋል። ቆም ብለሽ አስተውይ። በየቀኑ በሺዎች የሚቆጠሩ ሴቶች በትዳር ስም ፍቅረኛቸውን ለመቀየር ውድ ዕድሜያቸውን በከንቱ ያባክናሉ። እኔ በሴትነቴ በትዕግስቴና በጥበቤ አስተካክለዋለሁ፣ ካገባሁት በኋላ ይለወጣል እያሉ ራሳቸውን ያታልላሉ። እውነታው ግን ይሄ ነው። መለወጥ የማይፈልግን ወንድ ለመቀየር መሞከር የራስሽን ስነ ልቦና በገዛ እጅሽ ማጥፋት ማለት ነው። ወንዶች በፋብሪካ ተሰርተው በየቤቱ የሚታደሱ የእድሳት ፕሮጀክቶች አይደሉም። ሊያገባሽና አብሮሽ ኑር የሚችል እውነተኛ ወንድ በትዳር ውስጥ አይገነባም። ራሱን አርሞ ድክመቱን አውቆና አስተካክሎ የመጣ ወንድ ነው ለትዳር የሚሆነው። ለመሆኑ አንቺስ ዛሬ ካለሽበት ወንድ ጋር የቆየሽው በእርግጥ ደስተኛ ሆነሽ ነው ወይንስ አስተካክለዋለሁ በሚል መካን ተስፋ? እስከ ዛሬ ድረስ ማህበረሰቡ ምን እያለ እንደመከረሽና ጭንቅላትሽን እንዳጠበው ጠንቅቄ ያውቃለሁ። ጥሩ ሴት ሁኚ፣ ታጋሽ ሴት ትዳሯን ትሰራለች፣ አንቺ ብቻ ካፈቀርሽውና ካቀረብሽው አንድ ቀን መለወጡ አይቀርም፣ ወንድ ልጅ በብልሃትና በትዕግስት ነው የሚያዘው። ይህንን ምክር ስንት ጊዜ ሰምተሽዋል። ዛሬ ግን ዓይንሽን የሚገልጠውን እውነት ልንገርሽ። ይህ የተለመደና ያረጀ የሴት አያቶቻችን ምክር ነው። ዛሬ ላለሽበት መከራ፣ ግራ መጋባትና ሌሊት ለምታፈሽው የእንባ ጎርፍ ዋናው ምክንያት። ለመሆኑ እስካሁን በታገሽው ትዕግስት ምን አተረፍሽ? እውነታው ግን ይህ ነው። ጥሩ ታጋሽና ሁሉንም እሺ የምትል ሴት መሆንሽ ብቻውን ወንድን በፍጹም ሊቀይረው አይችልም። ይልቁኑ ያላትን ክብር አሳልፋ የምትሰጥ፣ ምንም አይነት በደል ብታደርስባት የማትሄድና ለራሷ ምንም አይነት ድንበር የሌላት ምስኪን ሴት አድርጎ እንዳይሽ ነው የሚያደርገው። ያንቺ ትዕግስት ለሱ የባህሪ መስተካከያ ሳይሆን በጥፋቱ እንዲቀጥልበት የተሰጠው ነፃ ፍቃድ ነው የሆነው። አሁን ራስሽን አትዋሺ፣ በቅንነት መርምሪ። ስንት ጊዜ ነው የፈጸመውን ክህደትና ግዴለሽነት በምክንያት የሸፈንሽለት? ስራ ስለበዛበት ነው? ደክሞት ስለሆነ ነው? አስቀይሜው ነው እያልሽ ስንት ጊዜስ ነው ነገሮች ወደፊት እንደሚስተካከሉ ለራስሽ እየዋሸሽ እድሜሽን የገበርሽው? የሰጠሽው ፍቅርና ትዕግስት አልቀየረውም። ምክንያቱም ችግሩ አንቺ ጋር አይደለም። ችግሩ ለመለወጥ ምንም አይነት ፍላጎት ከሌለው ወንድ ጋር መሆንሽ ነው። አሁን ወደ ዋናውና ማንም ሰው ሊነግርሽ ወደማይፈልገው እውነት እንግባ። አብዛኛውን ጊዜ ሴቶች እጅግ በጣም አፈቅረዋለሁ፣ ያለሱ መኖር አልችልም ብለው የሚያወሩለት ስሜት በእውነቱ ፍቅር ሳይሆን የራሳቸውን የቆየ የስነ ልቦና ስብራት በየቀኑ የመድገም መርዛማ ልምድ ነው። ለረጅም ጊዜ በወንዶች የተደበቀ ነገር ግን ብዙ ሴቶች በፍጹም ማስተዋል የማይችሉት አንድ አስፈሪ የስነ ልቦና ሚስጥር አለ። አንድ ወንድ ፊቱ ላይ ምንም አይነት የዋህነት ጭንብል ቢያጠልቅ፣ በቃላት ሊያታልልሽ ቢሞክር፣ አልፎ ተርፎም ውድ ስጦታዎችን ቢያሽጎደጉድልሽ ለትዳር በፍጹም እንደማይሆንና ሕይወትሽን ወደ ገሃነም እንደሚቀይራት ቀድሞ የሚጠቁሙ 3 ወሳኝና የማይታለፉ የባህሪ ሚስጥሮች አሉ። እነዚህ ምልክቶች በሳይኮሎጂስቶች ዘንድ ቀይ መብራቶች ይባላሉ። ይህንን ሚስጥራዊ ኮድ አንድ ካወቅሽው እሱ ሊደብቀው የሚፈልገውን ከጀርባው ያለውን እውነተኛ ማንነቱን ልክ እንደ መስታወት ፍንትው አድርገሽ ማየት ትጀምሪያለሽ። ከእንግዲህ በወንድ ልጅ ውሸት መታለል ያበቃል። ለመሆኑ እሱ አሁን እያሳየሽ ያለው ባህሪ እውነተኛ ማንነቱ ነው ወይስ የተዋናይ ጭንብል? አሁን ወደ መጀመሪያውና እጅግ አስፈሪው ምልክት እንለፍ። የመጀመሪያውና ትልቁ ምልክት እሱ ካንቺ የሚፈልገው የህይወት አጋር ሳይሆን ተገዢ መሆንሽን ነው። ስሜትሽን፣ ምርጫሽን፣ የጓደኝነት ገደብሽንና የግል ነፃነትሽን የማይጠብቅ ወንድ በትዳር ውስጥ ሊያከብርሽ በፍጹም አይችልም። መጀመሪያ አካባቢ የት እንደምትሄጂ፣ ከማን ጋር እንደምትወያይና ምን እንደምትለብሺ ሲያዝሽ ስለሚወድሽና ስለሚቀናብሽ ብቻ የሚቆጣጠርሽ ይመስልሻል። ራስሽን አትሸውጂ። የሳይኮሎጂ እውነታው ግን ይሄ ንጹህ ናርሲዝምና መርዛማ የሆነ የመቆጣጠር አባዜ ነው። ዛሬ የምትለብሽውን ልብስና
የምታወሪያትን ጓደኛ የሚወስን ወንድ ነገ በትዳር ውስጥ የምትተነፍሹን አየር ጭምርም ነው የሚወስነው። ድንበርሽን የማያከብር ወንድ ካጋጠመሽ ነገ ህይወትሽ እስር ቤት ከመሆኑ በፊት አሁኑኑ ራቂው። ሁለተኛው ምልክት ደግሞ በማንኛውም ጠብና ለመግባባት ውስጥ ሁልጊዜ ጥፋተኛዋ አንቺ ብቻ መሆንሽ ነው። እስቲ ቆም ብለሽ አስቢ። እሱ ጥፋቱን አምኖ ጎንበስ ብሎ ከልቡ ይቅርታ የመጠየቅ ወንድነት አለው ወይንስ ሁልጊዜ ስህተቱን ወደ አንቺ ያዙሮ አንቺን ጥፋተኛ ያደርግሻል? ስህተቱን አምኖ ማረም የማይችል ወንድ በሳይኮሎጂው ዓለም የስሜት ሕፃን ይባላል። ዛሬ ለተናገረው መጥፎ ቃልና ለፈጸመው ስህተት ኃላፊነት ወስዶ ይቅርታ የማይጠይቅ ወንድ ነገ በትዳር ውስጥ የቤተሰቡን የልጆቹንና የኑሮውን ከበድ ያለ ሸክም በፍጹም ሊሸከም አይችልም። ትዳርሽ የዕለት ተዕለት የቅጣት ክፍል እንዲሆን ካልፈለግሽ እንዲህ አይነት የኃላፊነት ስደተኛን ቶሎ ራቂው። ሶስተኛውና የመጨረሻው ወሳኝ ምልክት በቃላት ማማለል እንጂ በተግባር መጓደል ነው። ስለ ነገ ያወራል፣ ስለ ውብ ትዳር ይምላል፣ የደመቀ ተስፋ በጆሮሽ ላይ ይረጫል። ግን ዛሬ ላይ ያሳየሽ አንድም የተግባር እርምጃ የለም። ወንድ ልጅ በሚናገረው ሺህ ያማሩ ቃላቶች ሳይሆን ዛሬ በሚያሳየውና በምናየው እውነተኛ ተግባር ነው የሚመዘነው። በተስፋ ቃል ብቻ ወርቃማ እድሜሽን የምታሳልፊ ከሆነ መጨረሻሽ ባዶ ቤት ውስጥ እያለቀሱ መኖር ብቻ ነው። ቃል ብቻ የሚሰጥሽ ወንድ ውድ የሴትነት ዘመንሽን እየሰረቀሽ ያለ ሌባ ነው። በተግባር የማይደገፍ ፍቅር መሰረት እንደሌለው ቤት ነው። ነፋስ ሲመጣ መፍራረሱ አይቀርም። አሁን የዚህ ቪዲዮ ማብቂያ ላይ ደርሰናል። ነገር ግን የህይወትሽ አዲስ ምዕራፍ መጀመሪያ ላይ ነሽ። ይህን ቪዲዮ ዘግተሽ ከመሄድሽ በፊት ስልኩን አስቀምጪውና ቆም ብለሽ ራስሽን በቅንነት በብቸኝነት ጠይቂው። አሁን ካለሽበት ወንድ ጋር የቆየሽው በእርግጥ በህይወትሽ ውስጥ እውነተኛ ሰላም፣ ክብርና ደስታ ስላገኘሽ ነው ወይንስ እሱ ጥሎሽ ቢሄድ ብቻሽን የመሆን ፍርሃት ስላለብሽ? ራስሽን አትዋሺ። እውነታውን መጋፈጥ ሲያቅተን በውሸት ተስፋ ላይ ቤተ መንግስት እንሰራለን። ነገር ግን በምክንያት የገነባሽው ግንኙነት ሁሉ ነገ በትዳር ውስጥ መፍረሱ አይቀሬ ነው። ዛሬ ያለሽ አማራጭም ሁለት ብቻ ነው። የመጀመሪያው ዛሬ እውነታውን በጸጋ ተቀብለሽ ለጥቂት ወራት አልቅሰሽና ልብሽ ተሰብሮ ራስሽን ከጥፋት ማዳን። ሁለተኛው አማራጭ ደግሞ በማይለወጥና በማይሆንሽ ወንድ ላይ ውድ ህይወትሽን ገብረሽ በትዳር ስም ለዘላለም እያለቀሱ መኖር። ምርጫው ሙሉ ለሙሉ ያንቺ ነው። ይህ ቪዲዮ አይንሽን ከገለጠልሽ ራስሽን የምታከብሪና ጠንካራ ሴት መሆን ከፈለግሽ አሁኑኑ ሰብስክራይብ አድርጊ። ይህ እውነትና ብርሃን የሚያስፈልጋቸው ምርጥ ጓደኞችሽም ካሉ አሁኑኑ ቪዲዮን አጋራቸው። ቀጣዩን የጥንካሬሽን ውብ ምዕራፍ እዚህ ቻናል ላይ አብረን እንገነባለን። በሚቀጥለው አስተማሪ ቪዲዮ እስክንገናኝ መልካም ቆይታ።